ዛሬ ኤልጂ ቲቪ እና ሳምሰንግ ማን ይሻላል ማን እንትን ይላል ሚለው ያለው ነገር ነው የሚያሳያችሁ። ሳምሰንግ እና ኤልጂ ሁለቱም ዋና ቴክኖሎጂ አምራቾች ሲሆኑ በ26 ዘመናዊ የሆኑ ሞዴሎች በየአመቱ ይፋ ያደርጋሉ። ሁለቱም ከፍተኛ ጥራት ያላቸው እና ምርቶች ቢሰጡም በሚጠቀሙት ቴክኖሎጂ እና ዲዛይን ባህሪያት ላይ ጉልህ ልዩነት አላቸው። እሱንም መዘርዝርላችሁ ይሆናል ማለት ነው። ሳምሰንግ ቴሌቪዥን ኪዩዲ ወይም ኦኤልኢዲ የተባለ ከፍተኛ ምስል ሞዴል ይጠቀማል። ሳምሰንግ ኤልጂ ደግሞ ፕራይመሪ አርጂቢ አንድ ኦኤልኢዲ የተሰኘ ከፍተኛ እንትን ይጠቀማል ማለት ነው። ብራይትነሳቸው ደግሞ ሳምሰንግ እጅግ በጣም ከፍተኛ የሆነ ብሩህ የሆነ ብራይትነስ አለው። በተለይ ደግሞ ኤችዲአር ተስማሚ ነው ማለት ነው። ኤልጂ ደግሞ እጅግ ከፍተኛ ብራይትነስ ሞዴል አለው እና ጥርት ያለ ምስል ይሰጠናል ማለት ነው። ሌላ ደግሞ አጨራረሳቸው ነው። በከፍተኛ የሆነ ሳምሰንግ ከፍተኛ የሆነ ነጸብራቅ ወይም ብራይትነስ በእጅጉ ይቀንሳል ለአይናችን ምናምን ማለት ነው። ኤልጂ ደግሞ የተሰኘ ከፍተኛ የነጸብራቅ መከላከያ ያለው እሱም ደብሊው6 እና ጂ8 የተባሉ ሞዴሎቹ ላይ ማለት ነው። ሌላው ደግሞ ሳምሰንግ ቀለሞቹ በጣም ኃይለኛና ደማቅ ናቸው። ኤችዲአር ቀለሞች በስፋት ይሸፍናሉ ምስሉ ላይ የሚታወቅ ነው ማለት ነው። ኤልጂ ደግሞ ቀለሞቹ እጅግ ትክክለኛና ተፈጥሯዊ ነው ማለት ነው። ተፈጥሯዊ ቀለም ምናምን የምትፈልጉ ከሆነ ኤልጂ የተሻለ እንትን አለው ማለት ነው። የሌላ ደግሞ ኦኤስ የሚባለው ስማርት ሲስተማቸው ሳምሰንግ ታይዘን ኦኤስ የተባለ ሳምሰንግ ስማርት ቲንግ ስርዓት ጋር የተዋሃደ ሲሆን ኤልጂ ደግሞ ውብ ኦኤስ 26 ከሰው ሰራሽ አስተውሎት ጋር ኤአይንም ለመጠቀም ቀላልና አመቺ ስትሪሚንግ ነው ተስማሚ ነው ማለት ነው። ኤችዲአር ድጋፉ ደግሞ ኤችዲአር 10 ፕላስ የተባለ ይጠቀማል ሳምሰንግ። ዶልቢ ቪዥን አይደግፍም። ኤልጂ ደግሞ ዶልቢ ቪዥን ይደግፋል በስፋት ከሚገኙ ጅራቶች ጋር አንድ ላይ ይጠቀምልናል ማለት ነው። ሌላው ደግሞ የጨዋታ ባህሪያቸው ነው። ሳምሰንግ እስከ 165 ሜጋሄርዝ ድጋፍ አለው። ናቪዳ ግራፊክሶቹ ምናምን ፕሪሚየም ኮምፓቲብል ልዩ ጨዋታ ማሳያዎች አሉት። ኤልጂም ደግሞ እስከ 165 ድጋፍ አለው። በጂሲኤምዲ ፍሪ ሳይኒክ ፕሪሚየም ናቪዳ ኮምፓቲብል ናቸው። እንደገና ብሉቱዝም አለው። ዩኤል ለገመድ አልባ መቆጣጠሪያ በጣም አሪፍ ነው። ዝቅተኛ ምላሽ ሰጪ ነው ማለት ነው። ሌላው ደግሞ ሳምሰንግ ዋየርለስ ዋን ኮኔክትድ ቦክስ አማራጭ ገመዶችን ማስወገድ እና ተጨማሪ ኤችዲኤምአይ ወደቦች ለማግኘት ዋየርለስ ኮኔክሽን ቦክስ ስላለው ብዙ እንትን አለን ማለት ነው። ሌላው ደግሞ ዋልፐር ነው። ቲቪው የኤልጂ ደግሞ 90 ሚሜ ብቻ ሲሆን ምስልና ድምጽ ገመድ አልባ ወደ እንትን በብሉቱዝ ምናምን ያለ ገመድም ድምጽ ማስተላለፍ ይፈልጋል በብሉቱዝ አድርገን። ሌላው ደግሞ ሳምሰንግ ደብሊውኤልኢዲ ፓኔሎች ላይ የተመሰረቱ ናቸው። ሞዴሎቹ ደግሞ በጣም አሪፍ ናቸው ማለት ነው። ኤልጂ ደግሞ እንደ ቢሲ እና ሲሲ ያሉ ሞዴሎች የተለያዩ ደረጃዎች የሚገኙ ደብሊውኤልኢዲ ፓኔሎች ይጠቀማሉ። ማጠቃለያ ሁለቱም ሳምሰንግም ኤልጂ ምርጥ የሆኑ ሞዴሎች አላቸው ማለት ነው። ሳምሰንግ በዋናነት ማጠቃለያ ደማቅና ኃይለኛ ቀለማት ከፍ ባለ ብራይትነስ ጋር ከፈለጉ በተለይ ብርሃን ባለበት ቤት ውስጥ ከሆነ ሳምሰንግ የተሻለ ነው የሚሆነው ማለት ነው። ብርሃን ባለበት ኪዩኤልኢዲ ኦኤልኢዲ ስለሚጠቀም ኤልጂ ደግሞ እጅግ ትክክለኛና ተፈጥሯዊ ቀለም አለ። ከፈለገው ዶልቢ ቪዥን ድጋፍ በሱ የሚጠቀም ሰው ነው። ዘመናዊ ዲዛይን እና ገመድ አልባ ዋልፐሮች ምናምን አሉት። በመጨረሻም በቃ የራሱ ምርጫ ነው። ለጌም ምናምን ደግሞ ሞር ኤልጂ አሪፍ ነው። ጌም ስንጫወት ምናምን ነገር ለጌም ምናምን በጣም አሪፍ ነው ማለት ነው። ጌም ለመጫወት ለምናምን እንትን ነው
ጨለማ ለሆነ ክፍል ምናምን ስንፈልግ ኤልጂ ይሻላል ማለት ነው። ብርሃን ባለበት ክፍል ደግሞ ሲሆን ሳምሰንግ በጣም አሪፍ ነው። ያው ዋና ጥንካሬያቸው ይወስነዋል ምናምን። እኛ ሀገር ደግሞ ያው የመበላሸት ቻንሳቸው ሁለቱም በጣም አሪፍ ነው። እኛ ሀገር ግን ብዙ ጊዜ የሚበላሸው ከፓወር ጋር የተያያዘ ችግር ነው ማለት ነው። ከቮልቴጅ ጋር የተያያዘ ነው። ስታብላይዘር አድርገን ብንጠቀም ምንም አይነት ችግር አያጋጥምም ማለት ነው። ስለዚህ ዋና እሱን ለመጠቀም መሞከር ነው እንጂ ሌላ ምንም እንትን ያለ